ትንሽ መሆንን ትረዳለህ እግዚአብሔር ሲገለጥልህ። በጣም ደካማ መሆን ይገባል ታይተን የምትጠፋ ሰው እንደሆንክ። ነብዩ ኢሳይያስ እንደዚህ አለ ሌላ ቦታ ላይ ሳር ይደርቃል አበባ ይረግፋል አለ። ይሄ መልእክት ለሰው ነው። እግዚአብሔር ሰዎችን እንደ ሳር ነው የጠራው። ሳሮች ይደርቃሉ አበቦች ይረግፋሉ። አንተ የሰው ልጅ ሳር ነህ በእግዚአብሔር ፊት ሳር ነህ ሳር ነህ ሳር ነህ። ጠዋት በጣም ታምራለህ ከሰዓት ትጠወልጋለህ። አንተ የሰው ልጅ አበባ ነህ ጠዋት በጣም ታምራለህ ውብ ነህ በሰዓታት ልዩነት ትጠወልጋለህ። ራስን ችለህ መቆም አትችልም። ንገራቸው አለው እግዚአብሔር። አበባ ነህ ትረግፋለህ ሳር ነህ ትጠወልጋለህ ብለህ ንገራቸዋል። እግዚአብሔር ኃያል ነው። ብልጫ ያለውን ክብር ማየት ይሁንላችሁ። የሚበልጣውን ክብር ማየት ይሁንላችሁ። የሚበልጣውን ክብር ያየ ሰው ወደዛ ክብር ውስጥ ለመግባት ይራመዳል። የተሻለ ብልጽግና ያየ ሰው ወደዛ በረከት ለመግባት ይራመዳል። የእግዚአብሔርን ባለጠግነት ያላየ ሰው አጠገቡ ባለው ሰው ላይ ይቀናል ትልቅ መስሎት። የእግዚአብሔርን ባለጠግነት ሲያይ ግን አጠገቡ ያለው ነገር መናቅ ይጀምራል። ብልጫ ያለውን ነገር ማየት ወሳኝነት አለው። ስትውሉ የተሻለ ሰው ካለ እሱ ጋር ዋሉ። ባስተሳሰብ ባረማመድ በህይወት ስታይል የተሻለ ሰው ካለ ከሱ ጋር ዋል። አንድ ስቴፕ ትጨምራል። ቆሻሻ ነገር ከሚመቸው ሰው ጋር አትዋል። የተሻለ ሰው ካለ ፈልገ ከሱ ጋር ዋል። ዕውቀት ካለው ጋር ዋል ዕውቀትን ታገኛል። ጥሩ ስብዕና ካለው ሰው ጋር ዋል ስብዕናህን ትገነባል። መልካም ስብዕና ይኖርሃል። መካሪ ሰው ጋር ዋል ትመከራለህ ትስተካከላል። የተሻለ ህልም ካለው ሰው ጋር ዋል። ለቤተሰብ ለሀገር ለውጥን ከሚያስብ ሰው ጋር ተራመድ። አንድ ስቴፕ ትጨምራለህ። ይሄ አልችልም አላውቅም አቅም የለኝም የምትለው ቋንቋ ካንተ ውስጥ ይወጣል። ኧረ አሜን አሜን። የእግዚአብሔር አቅም እናንተ ውስጥ ይፈጠራል። የእግዚአብሔር ኃይል እናንተ ውስጥ ይገለጣል። የእግዚአብሔር ዕውቀት እናንተ ውስጥ ይንቀሳቀሳል። እስኪ አሜን ይበል አንድ ሰው። በክብር መጨረሻ ላይ ደርሻለሁ ብለ የምታስብ ሰው ካንተ የሚበልጥ ክብር ያለው ሰው እንዳለ መረዳት መቻል አለብህ። ይሄንን ማወቅ የምትችለው ደግሞ የተሻለ ሰው ጋር ስትውል ነው። ከመጽሐፍ ቅዱስ ክፍል ማምጣት ይቻላል። ሳባ ንግስት ወደ ሰለሞን በመጣች ጊዜ ፌመስ ናት። በጣም ተጽዕኖ ፈጣሪ ናት። የሰለሞንን ዝና ሰምታ ወደ ሰለሞን በመጣች ጊዜ ምትናገረው